ሃይ ጋይስ ዛሬ ደግሞ ጊታራችንን ጥቁር ስቲከር ከላይ ለማስለጠፍ ቦሌ ሚካኤል አካባቢ ራህማ ዲኮር ተገኝተናል። እንደዚህ እንደምትመለከቷት መኪናችንም ተጀምራለች። ከላይ ጣራዋና ጎንጎኗ ግማሽ ድረስ ጥቁር ብትደረግ ያምራል በሚል ጥቁር ስቲከር ልናሰራት ነው። ራህማ ዲኮርም እንግዲህ የተለያዩ ስቲከሮችን አቅርበውልን መርጠናል። ከመረጥነው ውስጥ አንዱን እየለጠፉልን ይገኛሉ ማለት ነው። ራህማ ዲኮሮችን የተለያዩ ቦታዎች ላይ ታገኟቸዋላችሁ። እኛ ሄድነው አንዱ ቦሌ ሚካኤል ካርጎ አካባቢ በሚገኘው አስፓልት ላይ ነው ያገኘናቸው። ስቲከራችን እያስለጠፍን ደግሞ እንደዚህ ስናየው የመኪናችን የነዳጅም የፍሬን የፍሪሲዮን ፔዳል በጣም አርጅቶ ነበረ። ስለዚህ እነሱ ጋራ እችን ቆንጆ እቃ ስላገኘን ልንቀየርለት ወሰን። እንደዚህ እንደምትመለከቱት እሱን አስቀየርን ማለት ነው። ስትነዱት በደንብ ምቾት ይኖረዋል ይሄንን ነገር ስታደርጉለት መኪናውን። በቀጣይ ደግሞ ከመኪናዋ ጋር የሚሄድ ቆንጆ ጭስ ማውጫ ማፍለር እናሰራላታለን። የት እናሰራው የሚለውን ኮሜንት ላይ አስቀምጡልኝ። ሁላችሁም ይሄንን ቤት ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ የመኪናዋን መጨረሻ ደግሞ አብረን እናየዋለን በስቲከሩ። አስተያየታችሁንም አስቀምጡልን። መጨረሻውም ይሄንን ይመስላል። ከላይ ጥቁር ከታች አረንጓዴ ሆናለች እቺ መኪና። ሀሳብ አስተያየታችሁን ኮሜንት ላይ እንጠብቃለን። ፎሎ እያደረጋችሁ ይመቻችሁ።